ሰላም ጤና ይስጥልኝ። የዕለቱን ዜና ማቀርበላችሁ መልክ ነኝ ከቤይሩት አብራችሁን ቆዩ። ትላንትና በቤይሩት ሊባኖስ የሚገኙ የኢትዮጵያ ቆንጽላ የህዝብ ሰብሳቢ በሆነች ወይዘሪት ኤደን ሞገስ የኮሚኒቲ ችግር መፍትሄ ውይይት ተካሄደ። በውይይቱም ላይ የኮሚኒቲ ህዝብ ሰብሳቢ ወይዘሪት ኤደን ሞገስ ተገኝታ የዜጎቿን የቀረቡ ጥያቄዎችን በወቅቱ ምላሽ ሰጠች። ወይዘሪት ኤደን ሞገስ የዜጋዋን ችግሬ ነው በማለት የኮሚኒቲውን ጉዳይ በቅርብ እንደምትከታተል ገለጸች። ውይይቱ የዜጋው ችግሬ ነው የቲክቶክ ሊቭ ገጽ በቀጥታ ተላልፎ ለሰፊው ህዝብ ተደራሽ ሆኗል። ይህ መድረክ በዜጎችና በቆንጽላ መካከል መተማመንን ያጠናክራል ተብሏል። በቤይሩት ሊባኖስ የሚገኝ ቆንጽላ ውስጥ የተካሄደ የኮሚኒቲ ውይይት ወይዘሮ ኤደን ለዜጎቿ ጥያቄ በቀጥታ ምላሽ ሰጠች። ትላንትና በቤይሩት ሊባኖስ የሚገኘው የኢትዮጵያ ቆንጽላ በኮሚኒቲ ህዝብ ሰብሳቢ በሆነችው በወይዘሪት ኤደን ሞገስ ተሳትፎ የተካሄደ ውይይት እና ሐሳብ ልውውጥ ትኩረት የሳበ ውይይት ፈጥሯል። በዚህ ውይይት ላይም የኮሚኒቲ ህዝብ ስብሰባ ወይዘሪት ኤደን ሞገስ ተገኝታ ህብረተሰቡ የቀረበውን ጥያቄ በቀጥታ ተቀብላ በወቅቱ ምላሽ ሰጥታለች። በውይይቱም ወቅት የተነሱትን ጥያቄዎች በተለይ በሊባኖስ ውስጥ የሚኖሩ ኢትዮጵያውያን ዜጎች የዕለት ተዕለት ችግራቸው፣ የሥራ ሁኔታ፣ የህግ ጉዳዮች፣ የፓስፖርትና ከቆንጽላ ጋር ያላቸውን ግንኙነት ላይ ያተኮረ ነበሩ። ኤደን በሰጠችው ምላሽ የዜጋ ችግሬ ነው በማለት የኮሚኒቲ ጉዳዩን በቅርብ ለመከታተል ዝግጁ መሆኗን ግልጽ አደረገች። ይህ ውይይት በአካል ብቻ ሳይሆን የዜጎችን ችግር በሚል የቲክቶክ ሊቭ ገጽ በቀጥታ ተላልፎ ለሰፊ ተከታታይ ህዝብ ተደራሽ ሆኗል። በዚህም መንገድ በቦታው መገኘት ያልቻሉ ዜጎች ጥያቄያቸውን ማቅረብና ምላሽ መከታተል ችለዋል። ተሳታፊዎችም ይህንን አይነት የቀጥታ ውይይትና ግልጽ ምላሽ መስጠት በኮሚኒቲ እና በቆንጽላ መካከል ያለው መተማመን እንደሚያጠናክር ገልጸዋል። በተጨማሪም እንደዚህ ያሉ መድረኮች በቀጣይ ጊዜ በተደጋጋሚ እንዲካሄዱ ጥያቄ አቅርበዋል። በተጨማሪም በቤይሩት ኢትዮጵያ የምግብ አቅርቦት የዜጎች ኑሮ ችግር ተነሱ። ትላንትና በቤይሩት ሊባኖስ የሚገኘው የኢትዮጵያ ቆንጽላ ጽሕፈት ቤት ውስጥ በኮሚኒቲ ህዝብ ተሳትፎ የተካሄደው ሰፊ ውይይት ትኩረት የሳበ ሁኔታ ፈጥሯል። ውይይቱም በሊባኖስ ውስጥ የሚገኙ ኢትዮጵያውያን ዜጎች የሚገኙበትን የኑሮ ሁኔታ እና የዕለት ተዕለት ችግር ላይ ያተኮረ ነበረ። በውይይቱም ወቅት በቤይሩት የሚገኙ የኢትዮጵያውያን ምግብ ቤቶች የሚያቀርቡትን የምግብ አቅርቦትን ጥራትና በአጠቃላይ የዜጎችን ያልተገባ የኑሮ ሁኔታ በስፋት ተነስቷል። ተሳታፊዎቹም እነዚህን ችግሮች ተገቢ መፍትሄ እንዲያገኙ የኢትዮጵያ ቆንጽላ ጽሕፈት ቤት ተግባራዊና ተደራሽ የሆኑ ሀሳቦችን እንዲያቀርብ ጥያቄ አቅርበዋል። እነዚህ ጥያቄዎች ለረጅም ሰዓታት በየዜጋ ችግሬ ነው በተሰኘ የቲክቶክ ሊቭ መድረክ ላይ በቀጥታ ተላልፎ ለህዝብ ቀርቧል። በመድረኩም ላይ የኮሚኒቲ ህዝብ ሰብሳቢ ወይዘሪት ኤደን ሞገስ ተገኝታ ከህዝብ የቀረቡትን ጥያቄዎች በትኩረት ተከታትላ በተገቢ ሁኔታ ምላሽ ሰጥታለች። ወይዘሮ ኤደን በሰጠችው ምላሽ የዜጋዬ ችግሬ ነው በማለት የተነሱትን ጉዳዮች ወደሚመለከተው አካል እንደምታስተላልፍ ግልጽ አደረገች። ተሳታፊዎችም እንደዚህ ያሉ የቀጥታ ውይይት በኮሚኒቲ እና በቆንጽላ መካከል ያለውን መግባባትና መተማመን እንደሚያጠናክር ገልጸዋል። ማጠቃለያ፣ በቤይሩት የኢትዮጵያ ቆንጽላ የተካሄደ የኮሚኒቲ ውይይት የዜጎች ኑሮ ችግሮችን፣ የምግብ አቅርቦትን ሁኔታ እና የአገልግሎት ጥያቄዎችን በግልጽ ለማቅረብ እድል ፈጥሯል። በቲክቶክ ሊቭ የተላለፈው ውይይት ለሰፊው ህዝብ ተደራሽ ሆኖ የዜጎችን ድምፅ እንዲሰማ አግዟል። የኮሚኒቲ ስብሰባ ወይዘሪት ኤደን ሞገስ የተነሱትን ጉዳዮችን ወደሚመለከታቸው አካላት ማስተላለፍ ቃል በመግባቷ በቀጣይ ጊዜ ተግባራዊ መፍትሄ እንዲመጣ ተስፋ ተሰጥቷል። በረኝ ሰዓቱ ዜና ዋሲሁን ሞገስ ነኝ ከቤይሩት ሊባኖስ። አመሰግናለሁ።